ዱንያ ህመሟ ብዙ ነው። ብለን ብናዳምጠው ያልጠበቅነውን ጉድ ከወንድም እህት እንሰማለን። ሰዎች ስንባል ሁላችንም የጎደልን፣ ሁላችንም ደካሞች፣ ሁላችንም ፈላጊዎች፣ ሁላችንም ህመምተኞች ነን። ለነኚህ ሁሉ ህመምተኞችና ለራሳችንም ጭምር ማዘንና እርስ በርስ መተዛዘን አስፈላጊ ነው። በቁሳዊም ይሁን በመንፈሳዊ ጉዳይ ወዶና ፈቅዶ የሰውን እጅ የሚያይ የለም። በዱንያዊ ጉዳይ ሀብታም የሆነው እንዳለው ሁሉ በአላህ ዘንድ ሀብታም የሆነውም እንዲሁ አለ። በአላህ ዘንድ ሀብታም ማለት አላህ ስለ ትክክለኛ ባርነቱ ዕውቅና የሰጠው ሰው ማለታችን ነው። በዱንያ ጉዳይ ይረዳን ዘንድ ከአላህ በታች የሀብታምን እጅ እንደምናየው ሁሉ በዱዓ ጉዳይም ወደ አላህ በመድረሱ ሂደት ወንድሞቻችን እንዲያግዙን እንማጸናለን። ዱንያ በከበደችበት ዘመን የኑሮን ጉልበት የሚሰጠን አላህ ነው። የፈተናን ባህር የሚያሻግረን እሱ ብቻ ነው። አላህን ይዞ የሚከብድ ምንም ነገር የለም።